ምን እንዲደረግልህ ነው የምትፈልገው? እስኪ በአንተ በኩል ደግሞ እንስማ። ተክላይ ነው ያላችሁ ሰዎች ተክላይ ራሱ ነው። የመጨረሻው ነገር አንተ ምን እንዲደረግልህ ነው የምትፈልገው? ምን አርጉልኝ ነው እያልክ ያለው አሁን አንተ? ሐቅህን እንዲወጣ ምን እንዲደረግልህ ነው የምትፈልገው? እንዲመረመር። ኦኬ፣ ተመርምሮ እስከ ውጤቱ የሚገኝ ድረስ አንተ በእኛ ስር ትቆያለህ? ተመርምሮ ውጤቱ እስከሚመጣ ድረስ አንተ በእኛ ስር ትቆያለህ? በእኛ ስር ማለት በእኛ ስር ነው። ተመርምሮ ውጤቱ እስከሚመጣ ድረስ በእኛ ስር ትቆያለህ ወይ? ያለው እኮ በየመንከር ነው ያለው ቦታ የመኒ በህጋዊ ቦታ ነው ያለው። የመኒ ህጋዊ ቦታ ነው ያለው። ስለዚህ we know that ተክላይ እናውቃለን። እሱ እኔ ያልኩ ነገር አጭርና ቀጭን ነች። ኦኬ ችግር የለውም። አንተ በእኛ ስር ትቆያለህ። የእኛ ሰው እናደርጋለን። ከተማ ላይ እዛው ትቆያለህ። ጥሩ ጥበቃ እናደርግልሃለን፣ ማንም ሰው እንደማይነካህ። ከዛ የራሳችን ሰው ልከን ደግሞ እዛው የተባለ ሬሳ ሰርች አድርገው ሄደው ሬሳውን ያመጣታሉ። ተመርምሮ እስከሚመጣ ድረስ ግን አንተ በእኛ በውስጥ የተደረገብኝ ነገር እስካሁን ስለማውቀው አይመረመረኔ ለማንም ሰው እንትናለን ተክላይ እኔ አልገባኝ ነገር ያለውባት ሁኔታና የተደረገብኝ የደረሰብኝ ሁኔታ ነው ማንም ሳያውቁም ላይክ ተክላይ ነው እያልኩ ያለሁትኝ እኮ ለዛ ነው። አንድ ነች ቀላል ነች ጥያቄዋ፣ ችግር የለውም ይመረመራል። ግን ተመርምሮ ውጤቱ እስከሚመጣ ድረስ 1 ወርም ትፍጅ 2 ወርም ትፍጅ በእኛ ስር ትቆያለህ። ጥሩ የሆነ ከለላ ጥበቃ ይደረግልሃል። በዚህ ከተስማማ ሁሉን ነገር ለማድረግ ዝግጁ ነን። ሬሳውን ሄዶ የሚያመጣ ሰውን ደግሞ የራሳችን ሰው እናደርጋለን። የእናንተ ሰው ሳይሆን የራሳችን ሰው እናደርጋለን። አንተ ውጤቱ ተመርምሮ ውጤቱ እጃችን ላይ እስከሚገባ ድረስ በእኛ ከለላ ውስጥ ትቆያለህ። በዚህ ከተስማማ እኛም የማንስማማበት ነገር የለም። እችነች አንደኛና መጨረሻ ጥያቄ ሀቡ፣ ከዚህ በላይ መጠየቃችሁ አልፈልግም። እንትን ብሎኛል። ለዚህ መልስ መስጠት አለበት። እየጠበቀን ነው ምላሽ። ይኸውልሽ ሀቢባ፣ እኔ ያለሁት ከህግ ስር ነው። በኢትዮጵያ ህግ አይደለም፣ በየመኒዎች ባሉበት ከነሱ ስር ነው ያለው። ስለዚህ እዚች ቦታ እያለሁ ይመርመር። ተመርምሮ የእሱ አይደለም ሲባል እኔ በፈለጋችሁ ሰዓት በፈለጋችሁ ጊዜ በራሴ አይደለም ማንም ሰው አንስቶ መውሰድ ይችላል። ማንም ሰው እዚህ አካባቢ ያለውን ሰው አንስቶ መውሰድ ይችላል። ስለዚህ የሰጠንክን ሁሉ እየተቀበልክ እኮ አይደለም ተክላይ፣ ብዙ አማራጮች እኮ ሰተነካል። ይሄ የመጨረሻው አማራጭ። በመጀመሪያ ልጆቹ ቪዲዮ ይቅረጹ፣ እሱንም እምቢ፣ ለደህንነታችን እንፈራለን። እሺ፣ በመጨረሻ ደግሞ ይሄው አሞራው ኦፈር ያደረገልክ ነገር ኦኬ እናስመረምራለን፣ ግን አንተ በእኛ ውስጥ ሁን አለክ እኮ። ይሄ መጨረሻው። ይሄስ ምንድነው ምክንያትክ? ለእያንዳንዱ ነገር ምክንያት እያቀረብክ ነው። ኃላፊነት የሚወስደው ማለት አሞራ አሌክስ ኃላፊነት ይወስድ። በምን አይነት ኃላፊነት ነው እዛው ሰው ስር የምቀመጠው? ያለሁት አሁን ነገርኩሽ እኮ ህግ ስር ነው ያለሁት። ስለዚህ ኃላፊነቱን የሚወስድልህ አካል ነው የምትፈልገው? ቆይ እሺ፣ ኃላፊነቱን የሚወስድልህ አካል ነው የምትፈልገው? ከማንም ሰው ያለሁት ከህግ ስር ነው አለሁበት ቦታ። ስለዚህ ያንን ይመርመር። ከተመረመረ ያኔ እንትን በሉ፣ ያኔ ጠይቁኝ እኮ። አሌክስ ኃላፊነቱን ትወስድለታለህ? ማን ኃላፊነቱን የምንወስድ ከሆነ እኮ ሀቡ፣ እሱ እዛው ያለ ማንም ሰው የራሳችንም ሰው ሆነ የራሱ ሰው ሄዶ አጥንቱ ማምጣት የለበትም፣ አይችልም። ካመጣም ተጠያቂ ያ ሰው ነው። ገባሻ? እዛ ሆኖም ደግሞ ልጅቷ አትመረመርም። ልናደርጋት የምችለው ነገር ለእቺ ለሁለቱም ፌር ነች፣ ለተክላይም ለሃና። ገባሻ? በእኛ በፈለገው ከተማ ላይ ገባሻ? ግን መሀል ከተማ ላይ ነው ያልክሽ፣ ወይ ጅዳ ወይም ደግሞ አንደኛዋ ትልቋ ከተማ ላይ ያለችው። ገባሻ? ከዚህ ሀገር ወይ እዚህ ሀገር ነው የምፈልገው ካለ የራሳችን ሰው እናደርጋለን፣ የራሳችን ጥበቃዎች እናደርጋለን። እችን ልናደርግ እንችላለን። በዚህ ከተስማማ ጥሩ፣ ካልሆነ ግን ከዚህ በላይ መጋጋጥ ሶሻል ሚዲያ ላይ ድካም ነው ትርፉ፣ ምንም አይነት ውጤት የለው። የመጨረሻውን አማራጭ ያ በተጨማሪም ደግሞ እነዛ በህግ እሱ ያለበት በየመን ህግ ከሆነ ባለበት ሀገር ህግ ከሆነ እነዛ ልጆችም እሱ ባለበት ሀገር ነው ያሉት አይደል? አብረው ነው ያሉት። ስለዚህ እነዛ ደግሞ ከህግ ካለው ከሀገሪቱ ህግ በላይ አይደሉም።
በቪዲዮ ቢወጡ ቀበርናት ብለው ቢናገሩ ለምንድን ነው ይሄን ያህል የፈራው? ምክንያቱም የሀገሪቱ ህግ ባለበት ህግ ያለበት ሀገር ከሆነ ያለው ለምንድን ነው ያን ያህል ያስፈራው? የቀበሯት ልጆች እኮ ሙታባቸው ቀብረዋት ከሆነ የእውነታቸውን ከሆነ የእውነታቸውን ነው የሚመሰክሩት። ስለዚህ ለምንድን ነው ልጆቹን ቀብረናታል ብለው በቪዲዮ ወጥተው ማይናገሩ? ምክንያቱም ያሉበት ጥበቃ ያለበት ህግ ያለበት ሀገር ነው ብለዋል። በየመኔዎች ህግ ቁጥጥር ስር ከሆነ ያሉት ለምንድን ነው ያን ያህል የፈሩት ወጥተው እንዳይናገሩ ቀባሪዎቹ? ተክላይ